ሚዲያ ሰርቪስ ቤተሰቦች እጅግ በጣም ሰበር ዜና ተሰምቷል። በሸረሪና ምክንያት ሱዳን ውስጥ ውጥረት ተፈጥሯል ተባለ። ለ6 ዓመታት የህወሓት ዋና ማዘዣ የነበረው የሸረሪና ወታደራዊ ካምፕ መከላከያ ሰራዊትና በተከዜ ዘብ ኃይሎች ሙሉ በሙሉ በቁጥጥር ስር መዋሉ ተገልጿል። በአየር እግረኛና በሰራዊት በተካሄደ በዚህ ውጊያ በህወሓት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን የህወሓት ተጨማሪ ኃይል የማስገባት ሙከራም አለመሳካቱ ታውቋል። የደረሱ ጉዳቶችና ይሆናል እንግዲህ የደረሱ ጉዳቶች በተያያዘ እንግዲህ በሰው ኃይልና በቁሳቁስ ላይ እንከፍላቸዋለን። በሰው ኃይል ስናየው ከ195 በላይ ታጣቂዎች መገደላቸውና ከ176 በላይ የሚሆኑ ደግሞ መቁሰላቸውን ተጠቁሟል። በተጨማሪም ከ121 ታጣቂዎችና አንድ የኮሎኔል ማዕረግ ያለው የሻለቃ አዛዥ ተማርከው ወደ ባከር ማሰልጠኛ ተወስደዋል ተብሏል። የጦር መሳሪያዎች ኪሳራ እንግዲህ ከ450 በላይ ክላሽንኮቭን ጨምሮ ብሬን ዲሽቃዎችና አርፒጂ ስናይፐሮች፣ ሞርታሮችና ሮኬቶች እና ከ8 በላይ የራዲዮ መገናኛዎች መማረካቸውም ታውቋል። ቁሳቁስና ተሽከርካሪዎች እንደሞ ስናይ በፓትሮል ላይ የተመደቡ እንደዙ 23 ወታደራዊና ሎጂስቲክስ ተሽከርካሪዎች እንዲሁም ትራክተሮች የወደሙ ሲሆን ጄኔሬተሮችና ሌሎች ቁሳቁሶች ደግሞ ተማርከዋል። በሌላ በኩል የሸረሪና ካምፕ መያዝን ተከትሎ በሱዳን ጦር በተያዙ አጎራባች የኢትዮጵያ ይዞታዎች ላይ ውጥረት መንገሱ እየተገለጸ ይገኛል። አዲስ ሰበር ዜናና አዲስ ትኩስ ዜና ሲደርስ የምናደርሳችሁ ይሆናል። ባይ ባይ።